ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ሰላም ናችሁ? በዛሬው ክፍል ደግሞ ይዤላችሁ የመጣሁት ፊደላትን በመጠቀም እነዚህ የቀን ርቢ ከቀ እስከ ቆ ያሉ ፊደላትን በመጠቀም እንዴት ቃላት እንመሰርታለን የሚለውን ይዤላችሁ መጥቻለሁ ማለት ነው። እሺ መጀመሪያ ፊደላቱን እናነባለን። ቀ ቁ ቂ ቃ ቄ ቅ ቆ ከቀ እስከ ቆ በዚህ መልኩ ካነበብን በኋላ እዚህ ጋር ፊደላቱን ካነበብን በኋላ ከዛ በእያንዳንዳቸው ምን እንላለን? ቃላት እንመሰርታለን። ሰባት ቃላቶችን በእያንዳንዳቸው ፊደል እየመሰረትን እንወያያለን ማለት ነው። እሺ መጀመሪያ ቀናት 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 ቀጠሮ 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 ቀለም 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 ቀበቶ 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 ቀበሮ 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 ቀደም ቀደም ቀጭን 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 እያልን በዚህ መልኩ ማንበብ እንችላለን። ምሳሌ አሁን ያሳየኋችሁ እዚህ ጋር ያብራራኋቸው በቀ የሚጀምሩትን ወይንም በቀ የተመሰረቱን ናቸው። ሁሉም ባለ 3 ፊደል ቃላቶች ናቸው ማለት ነው። እሺ ሁለተኛ ቁ ላይ ስንሄድ እነሱም ሁሎችም ባለ 3 ናቸው። ቁጥር 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 ቁማር 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 ቁርጥ 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 ቁጠባ 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 ቁጨት 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 ቁልፍ 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 ቁፈራ 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 እሺ ቂም 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 ቂል 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 ቂጣ 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 በቂ 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 መራቂ 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 አረቂ 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 ቂርቆስ 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 አሁንም እዚህ ጋር በቁ የተዘረዘሩትን አነበብኩላችሁ። እዚህ ጋርም በቂ ተወያየን ማለት ነው። አሁን አራተኛ ፊደል ቃል 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 ቃመ 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 ቃጠሎ 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 ቃሊቲ 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 ቃተተ 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 ቃሪያ ቃሪያ ቃሪያ
ቃላት ቃላት ቃላት። እሺ አሁንም እዚህ ጋር በቃ የተዘረዘሩትን ጨረስን። አሁን ደግሞ አምስተኛ ፊደል ቄ ቄስ ቄስ ቄስ። ቄራ ቄራ ቄራ። ቄብ ቄብ ቄብ። ቄሳር ቄሳር ቄሳር። ዱቄት ዱቄት ዱቄት። ቄጤማ ቄጤማ ቄጤማ። ቄርሎስ ቄርሎስ ቄርሎስ። አሁንም እዚህ ጋር በቄ የተዘረዘሩትን 7 ቃላትን በቄ የተመሰረቱትን ተወያየን ማለት ነው። አሁን ደግሞ በቅ 6ኛ ፊደል ቅጣት ቅጣት ቅጣት። ቅዳሜ ቅዳሜ ቅዳሜ። ቅርብ ቅርብ ቅርብ። ቅናት ቅናት ቅናት። ቅመም ቅመም ቅመም። ቅርጽ ቅርጽ ቅርጽ። ቅቅል ቅቅል ቅቅል። እሺ አሁን በመጨረሻው በፊደል ቆ የተመሰረቱት እናያለን። ቆዳ ቆዳ ቆዳ። ቆመ ቆመ ቆመ። ቆብ ቆብ ቆብ። ቆሰለ ቆሰለ ቆሰለ። ቆፈረ ቆፈረ ቆፈረ። ቆጠበ ቆጠበ ቆጠበ። ቆለፈ ቆለፈ ቆለፈ። እዚህ ጋር አሁን ከቀ እስከ ቆ ባሉት ፊደላት በእያንዳንዳቸው 7 ቃላትን እየመሰረትን ተወያየን ማለት ነው። ስለዚህ እነዚህን ቃላቶችን በማንበብ መለማመድ እንችላለን ማለት ነው። በዚህ መሰረት መለማመድ እንችላለን። ዩቲዩብ ቻናሉ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ እንድታግዙኝ ስል ጠይቃቸዋለሁ። ከዚህ በተጨማሪ በግል ኦንላይን መማር የምትፈልጉ ካላችሁ ደግሞ ዩቲዩብ ቻናሉ ላይ ስልክ ያለ በዛ አማካኝነት ማግኘት ትችላላችሁ ማለት ነው። ስለምትከታተሉኝ እየተከታተላችሁኝም ስላለ አመሰግናለሁ ማለት ነው። ቻው